ወላጆቻችንን እኛ አልመረጥንም። የቆዳ ቀለማችንን፣ የተወለድንበትን ቦታ ወይም በመስታወት ውስጥ የምናየውን የራሳችንን ገጽታ እኛ አልመረጥንም። በስነ ልቦና ጥናት ይህንን የተሰጡን ተፈጥሯዊ ሁኔታዎች ብለን እንጠራዋለን። የህይወታችን ታሪክ እንዴት እንደጀመረ ባንመርጥም፣ ነገር ግን ማን እንደምንሆን ግን ሙሉ በሙሉ በእኛ ምርጫ ላይ የተመሰረተ ነው። ምናልባት ወላጆቻችን ባልታወቀ ሚስጥራዊ ምክንያት በህይወታችን ውስጥ ላይኖሩ ይችላሉ። ምናልባት እንደ እናት እና አባት አልባ ልጅ ሆነን አድገን ሊሆን ይችላል። ነገር ግን መጽሐፍ ቅዱስ እንደሚነግረን ጅማሬያችንን የነደፈው እግዚአብሔር ራሱ እንደሆነ ይነግረናል። መዝሙረ ዳዊት ምዕራፍ 68 ደግሞ እርሱ ለአባት አልባዎች አባት እንደሆነ ይነግረናል። እርሱ የዘላለም ማረፊያችን ነው። በክርስቶስም ደግሞ እኛ አዲስ ፍጥረት ሆነናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል እንደሚለው ማለት ነው። የስነ ልቦና ሳይንስ ይህንን የለውጥ ሂደት ይደግፈዋል። ይህም ኒውሮፕላስቲሲቲ እና ውስጣዊ የቁጥጥር ማዕከል የምንለው ወይም ደግሞ ኢንተርናል ሎከስ ኦፍ ኮንትሮል በመባል የሚታወቀው ነው። አእምሯችን ዛሬ የምናደርገው ምርጫ ላይ ተመስርቶ ራሱን እንዲፈውስ ከሁኔታዎች ጋር እንዲላመድ የኛ የነገ ህይወታችንን አዲስ ታሪክ እንዲጽፍ ሆኖ ነው የተፈጠረው። ህይወታችንን መልሰን ለመቆጣጠር የሚረዱን 3 ዋና ዋና ነጥቦች ላካፍላችሁ። አንደኛ፣ መነሻችንን በጸጋ መቀበል አለብን። የጅማሬያችን መስመር የእግዚአብሔር የጥበብ ስዕል እንጂ ስህተት አልነበረም። ሁለተኛ፣ የተጠቂነት አመለካከትን ማስወገድ አለብን። እኛ የነገ ህይወታችን ንድፍ አውጪ እንጂ የትላንት ታሪካችን እስረኛ አይደለንም። ሶስተኛ፣ አዲሱን ማንነታችንን አጥብቀን መያዝ። በክርስቶስ የኛ አቅምና እምቅ ችሎታ በዘራችንም ሆነ በታሪካችን ሊገደብ አይችልም። ጅማሬያችንን እኛ አልመረጥንም፣ መጨረሻችን ግን እኛ መወሰን እንችላለን። አእምሯችንን እናድስ፣ ህይወታችንን እንለውጥ። ዛክ ነኝ ከሬዝ ሜርሲ።